ወንጃ ፍቃዱ ከእንትን ነው እና እንግዲህ ቤተሰቦች ያው ዛሬ የሚመጣው ፈልገን አይደለም አብርሽ ወደናንተ ፈልገን አይደለም ያመጣነው ትንሽ አንድ ሳምንት ነበረበት በቃ እንደዚህ አይነት ጭቅጭቅ ወጥቶ እርፍ ምናምን ማለት ነበረበት ግን በቃ እናንተ በጣም ስላስጨነቃችሁ ምናምን ነው እና ብዙ ሰዎች የአብርሃምም ኦዲየንሶች ብዙ ሰዎች እየተጨነቃችሁ ስለነበረ እናንተ መልስ እንድታገኙ ብለን ነው እና ሩታያውን ተንከባከቢው አብርሽን በቃ በደንብ አድርገሽ ተንከባከቢው ሉላንም በቃ እንደዛው ያ እና ካጠገባችሁ ያለ ሰው ማስወገድ የሚጠበቅባችሁ ማላችሁ አሁን ማንም ሰው ይገባል አይገባም ማንም ከዚህ በኋላ በሰላምና በፍቅር በደስታ እንኖርላችሁ አይደል ሁሌም በደስታ እንኖራለን ሁሌ በደስታ እንኖራለን ያለው የምር ግን ደስ አይልም እንደዚህ አብራብረጋ ብሎ መልስ መመለሱ ደስ አለ ለመሰላችሁ ቀልብ ገዝቷል ልጁ ወደ ራሱ ተመልሷል ብዙ ነገራቶችን ተስተካክሏል ለዛ ነውና አንዳንድ ሰዎች አብርሃም ምን ሆኗል እያላችሁ ሊሆን ይችላልና ቀልብ ስለገዛ ነው ለዛ ነው እናንተም ቀልብ ግዙ ልብ ግዙ ከዛም በፊት ከራሴ ጋር እንዳልነበርኩኝ ኤፍሬም ሩታም ነግሮኛልና ከዚህ በኋላ ግን ከራሴ ጋር ነኝ ወደ ራሴ ተመልሻለሁ ወደ ሚስቴም ወደ ልጄም ያጠፋሁባቸውን ጥፋት ይቅርታ ጠይቄያለሁ ያን ነገር ግን ቪዲዮ መቅረጽ ብንችል ደስ ባለኝ አይ ታም ችግር ነው ኖርማል ሁሉንም ነገር አስተካክያለሁ ተመልሻለሁ በቃ ዋናው ሁሉም ነገር ተስተካክሎ ሩታዬና አንተ አንድ መሆናቸው ሌላው ትርፍ ነው አዎ ዋናው ከሚስቴ ጋር ሆኛለሁ ከልጄ እናት ጋር ከዚህ በፊት ያው ብዙ ነገሮች ተፈጥሮ መሰለኝ ኤፍሬም የነገረኝን ያው ግን ተስተካክሏል ሁሉም ነገር ሰላም ሆኗል እና በደስታ እኔ ሩታራ ለሆነን ጥሩ ቪዲዮዎችን በየቀኑ ይዘንላችሁ እንመጣለን ከዚህ በኋላ ሰላማዊ በሆነ ቪዲዮ እንመጣለን እንዳስከፋዋት ነግራኝ ነበር ለሱ ደግሞ እናንተንም ካስከፋው በጣም ይቅርታ እና በቃ ሩታ ምን ጨምር ምን ልበል በቃ ከዚህ በላይ እኔም ለምን ትጨናነቃለህ ይበቃል የምን መጨነቅ ነው ሲቀጥል ደግሞ ማለት ነው እረፍት ያስፈልገንም በየቀኑ ቪዲዮ አስፈላጊ ነው አይ ምናልባት አንቺ ቪዲዮን ቀርጻለን ስላልሽ ነው እንደዛ በደንብ ዲቴል ምናምን ነገሮችን ባስብበት ማለት ነው ትላንትናም ስናወራ ምናምን ስንታረቅ እንዴት ነው ቤት ውስጥ ያለውን ደስታ ምናምን በቀረጽኩላችሁ ደስ ባለኝ ነበር ግን ለራሳችን ታይም ያስፈልገናል በየ ሰላማንኩኝ ነው ቪዲዮ ያን ያህል መያዝ አልፈለኩትኝ ከዚህም በኋላ አንዳንዴ ነው ሁሌም ይሁን በቃ ኮሜንት ላይ አስቀምጡልን ወይም ደግሞ እረፍት ያደረጋችሁልን በእናንተ ሐሳብ እንስማማለን አይመስልም አዎ በእናንተ ሐሳብ ያ ኑ ካላችሁን እንመጣለን ትንሽ እረፍት ካላችሁ እናርፋለን አንድ ሳምንት ከሚዲያ ካላችሁ ደግሞ እናረቀዋለን ችግር የለም በእናንተ ሐሳብ ራቅ ብለን ሁላችንም ራቅ ብለን እረፍት አድርገን ፈታ ዘና ብለን ደግሞ ስናፍቁን ከችን እንላችኋለን እንደዛ ነው ዳሪፍ በትሪ ተነሳንም እኮ ይሄ ሩታ ነው እኮ ፎቶ የለም ስለዚህ መነሳት አለባችሁ